ጓደኞቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? ደህና ዋላችሁ? እኔ ጋር ሰላም ነው አልሐምዱሊላህ። እንዴት ዋላችሁ ጓደኞቼ? ስራ ጨርሼ ገብቻለሁ ማለት ነው እና ደህና ናችሁ ወይ? ዛሬ ምንድነው ያመጣሁላችሁ? እንዴት ናችሁ ልላችሁ ነው፣ ሰላም ልላችሁ ነው። ተጠፋፋን እና የተጠፋፋንበት ምክንያት ምን ነበር? ሰሚራ ኢትዮብ ልሰራ ፈልጌ ነበር። አይዲያዬ ጠፋብኝ። ማድሪ አይዲያዬ ሄደብኝ። እንዲያሰብኩትን ጠፋብኝ። ደህና ናችሁ ወይ? ጤና ፊያ ስራ ወላ አልሐምዱሊላህ። ልተኛ ብዬ እስቲ ትንሽ ከጓደኞቼ ጋር ትንሽ እንገናኝ ብዬ ገባሁ ማለት ነው። እና ደህና ናችሁ ወይ? አፍያ ጤና ስራ እንዴት አድርጎ ይዟቸዋል? እኛ ጋር ወላ አልሐምዱሊላህ ሰላም ነው። እና ጓደኞች ያላችሁ ወይ? እንዴት አለች ብላችሁ አትፈልጉኝም? ኧረ ተው ሼም ነው ወላሂ ሼም ነው። እንዴ ያለሁበት ፈልጉኝ እንጂ አሁን ኢትዮጵያ ያኛው ኢትዮጵያ ድሌት ሆነ። በእናታችሁ ሰብስክራይብ አድርጉኝ ብዬ ለመንኳችሁ። ሰብስክራይብ ዜሮ ለሽ። ኧረ በእናታችሁ ኧረ ተው። የአረብ ሀገር ሴት አበረታችሁ። እኛም እንዳበረታታናችሁ እኛም ደግሞ ስትጀምሩ እንደ ሰብስክራይብ እንደ ተራራጥንላችሁ ተራራጥልኝ። ምንም አይደለም። ደህና ናችሁ? ያው ማንኛውም ያላችሁበት አኽባር ላይ ብዬ ነው የገባሁት። አሽኩራን ደግሞ ፈልጋችሁ በፍላጎታችሁ ሰብስክራይብ ስላደረጋችሁ አመሰግናለሁ። አላህ ይጠብቃችሁ ኢንሻአላህ። ያረጉኝን ማለት ነው። ምን ነው ጓደኛዬ ለማን የምትመርጡ እያለችኝ ሰብስክራይብ ያረጉኝ በላ ቆንፍ እንደዚህ ማታ እሳቱን ከቦረሽን በኋላ እንደዚህ አንድ ሁለት ጊዜ እንደዚህ እንደ ማስቲካ እንደዚህ እንትን ማለት በጣም ደስ ይላል። ሽታ ሀታ ሲታኛ ደስ ይላል። እና ጓደኞቼ እኔማ እየደበረኝ ነው፣ በጣም እየደበረኝ ነው። የድሮ ኢትዮጵያ ጠፍተውብኝ በጣም ነው የተናደድኩት ወላሂ። 200 ሰው ማለት ቀላል አይደለም። 200 ሊሞላ ትንሽ የጎደለው እንትን ኢትዮጵያ ተበዳሸብኝ። ከዛ ተናድጄ ያለ ጓደኞቼ። እናንተስ ደህና ናችሁ ወይ? ሻሂ አፍልቼ ማለት ነው። እኔ በማታ ሻሂ አልወድም፣ ግን በማታ ሻሂ አልወድም። በቀንም አልወድም። ሲጀመር ቡና ነው የምጠጣው እንጂ ሻሂ አልወድም። እና ዛሬ ደግሞ አብሽር ምን ወደቀብሽ? እና ጓደኞቼ እኔ የምላችሁ ማለት ነው አላችሁ ወይ? እናታችሁ አባት ቤተሰቦቻችሁ ዘይሩ ባልኩበት ተቀይማችሁኝ ይሆን እንዴ? ያኔ እንዴት ነው የምትመክራን? ለምንድን ነው የምትመክራን? እኛ እናቅም ወይ ልትሉ እንዳይሆን ብዬ ነው እንትን ስትሉ ሰብስክራይባችሁ ሳይወስ ያንስብኝ እንዴ። እዚህ ጓደኞች ተቆጡ ይሆናል። ያኔ ስላችሁ በራሴ አስቀምጬው ነው በራሴ አስተያየት ነው እንጂ ያልኩት እኔ ያኔ መምከር ፈልጌ አይደለም። መምከር ያኔ በአሁኑ ሰዓት ሰው የቤተሰቡን ነገር ማንም አይመከርም። ከቤተሰብ በላይ ምንም ነገር የለም። ስለዚህ ጓደኞቼ አሁንም ቢሆን ቤተሰቦቻችሁን አትተው። አለሁልሽ በሏቸው፣ አለሁላችሁ በሏቸው። እሺ እንደዛ ነው። እና አላህ ይጠብቃችሁ ኢንሻአላህ። እኔም እናቴ አላህ ይጠብቅልኝ። ትንሽ ጫን ብለዋታል። ሲዲ አርጋላት አፍያ እንድትሆን አላህ ይጠብቃችሁ። እናንተም ቤተሰቦቻችሁ አላህ ይጠብቅላችሁ። እና ኢንሻአላህ እንገናኛለን። እሺ እስቲ ኢንሻአላህ ነገ እንገናኛለን። አሁን አይዲያ ያቀረብኩት አይዲያ ተበላሸብኝ። ተናድጄ ነው መሰለኝ ተበላሸብኝ። እስቲ እና አይዲያ እስከማመጣ ድረስ ኢንሻአላህ ሰላም አላህ ያገናኘን። ዛሬም ጥሩ መሰልቼ ነበር፣ ቀርጻለሁ ብዬ ነበር፣ አልመጣልኝም። ያኔ አንዳንዴ በቃ ልተው ወይ ነው ብዙ ነገር እያሰብኩ እንትን አልኩኝ ማለት ነው። ስለዚህ ሰብስክራይብ አድርጉልኝ። ምንም ችግር የለውም፣ ምንም አይጎዳችሁም። ወላሂ ላዚም ከአረብ ሀገር እንውጣ እስቲ የራሳችን ሁነን የራሳችን ኑሮ ይዘን ሀገራችንን እንግባ። ጨርሰሻል? ሰሙ ልትመጪ ነው? ሌላም አለብኝ ፎቅ አላህ ካንቺ ጋር ይሁን እና እንደዛ ነው። እና ቤተሰቦቻችሁ አትተው። አሁንም ቢሆን ዱዓቸው ከጎናቸው ግቡ። በምታገኙት አካፍሏቸው። ዱዓ ተቀበሉ። ዱዓ ጥቅም አለው። ዱዓ ላይ ወላሂ በጣም ጥቅም አለው። እነሱ የምትመክሪያቸው ማለት ነው። ሸኩራንልሽ
ሹፉ አንድ ጓደኛ የምትለኝ ነገር ለእነሱ የምትያቸውን የኔ የጠቀመኝ ነው እያለችኝ ነው። እኔ ግን ሙሉ ለሙሉ የኔ ተቀበሉኝ ማለት አይደለም። ለምን መሰላችሁ? አይታወቅም። ያኔ ሁሉም ቤት ይለያያል። ግን ቢሆንም አሁን የአንዳችሁ እናት ነጋዴ ልትሆን ትችላለች። አባታችሁ ነጋዴ ሊሆን ይችላል። እንደዛ ለማለት ፈልጌ አይደለም። እኔ ሁሉም አንድ ላይ ማለት አይደለም። አሁን እኛ የክፍለ ሀገር እናቶች ሽማግሌዎች ሽማግሌ የሆኑት ትንሽ ግማሽ እንትን ያሉት ያገባደሉት እናቶች ማለት ነው። ወላሂ ንግድ የሌላቸው ግዴታ የኛ እጅ ነው የሚያየው። እንኳን አይደለም አረብ ሀገር ወጥተን ኢትዮጵያም ውስጥ ብንሆን ራሱ የልጆቻቸው እጅ ነው የሚያዩት። እንደዛ ነው ያልኩት እና እንደዛ ነው። ግን ብዙም የኔውን ባትጠቀሙ ይሻላቸዋል። የኔ የምነግራችሁ ሙሉ ለሙሉ ተቀበሉኝ አይደለም። ወላሂ ነው የምላችሁ። ሙሉ ለሙሉ ተቀበሉኝ ማለት አይደለም። ግን አስታውሷቸው፣ ዱዓ ተቀበሉ። በዓል ሲመጣ አብሽር በሏቸው። ግን በነገራችን ላይ እኔ ዝም ብዬ ለፍልፍ እንጂ ወላሂ ከቤተሰቡ አሳልፎ የቤተሰቡን መስጠት ትቶ የቤተሰቡን ማይረዳ አለ ብዬ አልልም። ከስንት አንድ ያኔ እናቴ ትሰራለች አባቴ ይሰራል እስካላለ ድረስ ማለት ነው። ስለዚህ ይቅርታ አፉ በሉን። እኔ ያኔ እንደዛ ያልኩበት ምክንያት አሁን እኛ ሀገር ክፍለ ሀገር ነው። ከዛ እናት አትሰራም። አላህ ጀነት ይሁኑ፣ ያሞቱት አላህ ጀነት ይሁኑ፣ ያሉት አላህ ይጠብቃቸው። አባትም ከሆኑ ምንድነው የሚሰሩት ከእርሻ በስተቀር ማለት ነው። እርሻ ላይ እርሻው ደግሞ የሚበላ ነው እንጂ የሚሸጥ አይደለም። ስለዚህ ግዴታ እኛ አረብ ሀገርም ሆንን ከነሱም ወጣ ያለ ከተማን ቦታ ወጣን ግዴታ መርዳት አለብን ብዬ ነው ማስበው። ለዛ ነው እንጂ እንደዚህ ውስች የሚለው ማለት ነው። ያኔ ሙሉ ለሙሉ እኔን አትደግፉኝ። ወላ አንዳንዴ ግን አስታውሷቸው ለማለት ስፈልግ ነው እንጂ እንደዚህ ለቤተሰብም ተብሎ ባዶ መሆንም አያስፈልግም፣ መሆን አያስፈልግም። ያኔ ትንሽ ማስቀመጥ፣ ትንሽ መደበቅ፣ ትንሽ በቃ የለኝም ማለት መልመድ ነው። ግን ሙሉ ለሙሉ እናት አባት ተዋቸው በፍጹም ከአፌ አይወጣም። እና እንደዛ ነው ጓደኞቼ። የሚከብድሽ ከሆነ እኔ ልምጣ እና አላህ ከጎናችሁ ይሁን ኢንሻአላህ። አላህ ይጠብቃችሁ። ቤተሰብ ወላሂ ጓደኞቼ ቤተሰብ ሳይፈጠር እኛ አልተፈጠርንም። ቤተሰቦች ሳይመጡ እኛ አልመጣንም። ከነሱ ነው የመጣ ነው። ስለዚህ እነሱ የምናስደስትበት አቅም አላህ ይስጠን ብሎ ዱዓ ማድረግ ነው። እኛ አልሐምዱሊላህ ረብል ዓለሚን ይሄ አረብ ሀገር የምንሰራ ሴቶች ብዙ ምክርም የሚያስፈልገን ሰዎች አይደለንም። ኢንሻአላህ ብቻ ኸይራችን አላህ ይምራጣው፣ አላህ ያስደስተን ኢንሻአላህ። ባላችሁበት አላህ ይጠብቃችሁ። እሺ ነገ በጥሩ ሁኔታ በጥሩ አይዲ እመጣላችኋለሁ ኢንሻአላህ። አሁን ግን ከመሸ ይሄ መጣልኝ። ቤተሰቦቻችሁ አሁንም ቢሆን እንዳትተው ነው የምላችሁ። እሺ አላህ ይጠብቃችሁ ኢንሻአላህ። የአባት እናት ምርቃት ደግሞ ወላሂ ካላችሁም ይጠቅማል። ሀታ አሄራ ከሄድን ራሱ ይጠቅማል። የአባት እናት ምርቃት በጣም ትልቅ ነገር ነው። በጣም ያመነበት በተለይ ያመነበት በጣም ትልቅ ፓወር አለውና ስለዚህ አትርሷቸው። አሁንም ቢሆን ወላሂ ነው የምላችሁ። እኔ ወላሂ ለአዝሚ የአባት እናት ማለት ነው እናንተ ለመምከር ብቻ ተነስቼ አይደለም። አሁን እኔ ወላሂ ነው የምላችሁ የ8 ዓመት ልጅ ሁኜ ነው አዲስ አበባ ሂጄ ከሰው ጋር ተጠግቼ ሰርቼ እዛን ጊዜ ጓደኞቼ ወላሂ ብታምኑም ባታምኑም ዘመድ ነበረች ብቻ አማርኛ ልታስለምደኝ ተብሎ ተሰጥቷት 7 ብር ነበር የምትሰጠኝ። 7 ብር ያ 7 ብሩ ተጠራቅሞ በአመት ነበር የምትሰጠው። በአመት ትሰጥና እሱ ምን ታደርጊበታለሽ? ልብስ ግዥበት፣ እንደዚህ ልብስ ይገዛልሽ ምናምን። ኧረ እኔ ልብስ አልፈልግም፣ ጫማም አልፈልግም። ምንድን ነው የምትፈልጊው? የአባቴና የእናቴ የበዓላቸው ወይ ብሩን ስጧቸው ወይም ደግሞ የሆነ ነገር የሚይዘው ነገር ግዙልኝ የምታውቁት ብዬ እላቸው ነበር። ከ8 ዓመት የጀመርኩት ይኸው አሁን ስንት ገባሁ? ቆሰቆስኩት አለሁበት ወላሂ ብታምንም ባታምንም ግን አልሐምዱሊላህ ወላሂ አንድ ቀን ማለት ነው ለምን አደረኩኝ የምልበት ሰዓት የለም። እኔ ደግሞ በባህሪዬ ማለት ነው ጓደኞቼ ወላሂ ነው የምላችሁ ያኔ እንደዚህ ከተጨዋወታችሁ በዛው ይኬድበታል። በባህሪዬ ሰው ዛሬ ሰጥቶ ሲሰጥ መጀመሪያ በእጁ ሳይወጣ በፊት ባይሰጥ ይሻላል እንጂ ሰጥቶ ነገ ደግሞ ገብቶ ለነሱ እኔ እኮ ለእናንተ እንደዚህ አድርጌ እኔ ወደቅኩኝ ሊል ባይሰጥ ነው የምመርጠው። እኔ በቃ
አገኝበታለሁ፣ ዱዓቸውን እጠቀምበታለሁ ብሎ መጥቀም ያለበት የአባት እናት በፍላጎት ስለሆነ ነገም የእናንተ እኮ እንደዚህ አድርጌ እኔ ወደቅኩኝ ዛሬ የእናንተን አስደስቼ እኔ እንደዚህ በቃ ቸገረኝ፣ የእናንተ ባልሰጥ ኑሮ እኮ ጥሩ ነበር የሚል ሰው ሊኖር ይችላል። ወላሂ አስፈላጊ አይደለም። ለእነሱ ይመልሱልኛል ተብሎ ሳይሆን ከአላህ ያገኘዋለሁ ነገ እኔ በልጆቼ ያገኘዋለሁ ብሎ ማለት ነው እንጂ በእነሱ መልሶ ይሰጠኛል ብለሽ ባተናትሽ አትጠብቂ። አይ እንደሱ መሆንም የለበትም። ዱዓቸው ላይ ጸሎታቸው ላይ አገኘዋለሁ አባቴ ወይ እንደ ኢየሱስ ሳይፈጠር እኮ አልተፈጠርኩም፣ ስለዚህ አገኝበታለሁኝ ብላችሁ አስቡና ስጧቸው። ነገ ልጨቀጭቋቸው በጭራሽ እንዳትሰጧቸው ብዬ ነው ማምነው። ካጠፋሁ ይቅርታ፣ አላህ ይጠብቃችሁ ኢንሻአላህ ባላችሁበት። ይሄው እኔ ወላሂ ነው የምላችሁ ትዝ ይለኛል የ8 ዓመት ልጅ ሁኜ የአንድ ጓደኛችን ግቢ ውስጥ የአጎቴ ግቢ ውስጥ ትግሬ ሴት ነበረች። ጥሩ ሰዎች ነበሩ። ጥሩ ወላሂ ጥሩ ሰው፣ ምንም ልጆች አልነበራቸውም፣ ባልና ሚስቶች ነበሩ። ከዛ የነሱ አማርኛ ልታስለምደኝ ተብሎ ተሰጣት። ከዛ ስኖር ከዛ አንድ ዓመት ከምናምን ቆየሁኝ። ከዛ ብሬን 7 ብር ነው አልኳቸው እንደነገርካቸው። ጊዜው ጥሩ ጊዜ ቢሆንም 7 ብር ነው የምትሰጠኝ። 7 ብር ግን ሰዎች ወርቅ ሰውየው ወርቅ ወላሂ ካለ አላህ እንደው አሁን ይሄ ኢትዮጵያውና እንደው አለሽ ወይ እንደዚህ ያረጀሽ ወይ በለኝ። ወላሂ እና ጥሩ ሰው ነበረ። ወላሂ ዘር አልነበረውም፣ ልጅ አልወለደም ነበረ። ከዛ እኔ ስገባ በጣም ተስለናል፣ ብዙ ነገር አለ። ከዛም በኋላ እኔ ስገባ አላህ ዘር ሰጣቸው። አንድ ልጅ ወንድ ልጅ ወለዱ። ትዝ ይለኛል እስካሁን ድረስ እንትና ማን ነበር ልጅ ወረሳሁት። በቃ አንድ ወንድ ልጅ ወለዱ። ከዛ ሰውዬው ደግሞ ወርቅ ነጋዴ ነበረ። ወርቅ ነበር የሚሰራ፣ ወርቅ ቤት ነበር የሚሰራ። ወርቅ አመጣልኝ ነሽ ስጦታ ሰጠኝ። ቤቷ ስጫት ብለዋት ለሷ ሰጠችኝ እላቸዋለሁ። ምን ለማለት ነው? ይኸው ከ8 ዓመት እሷ ቤት የኖርኩት እስካሁን ድረስ አልሐምዱሊላህ ረብል ዓለሚን። አባቴ ሳልተው እናቴ ሳልተው ይሄው እስካሁን ድረስ አለሁበት ጓደኞቼ። እና ስለዚህ አባት ምርቃት የእናት ምርቃት አሁን የት ላይ ደረስሽ እንዳትሉኝ፣ አልሐምዱሊላህ አሁን ደርሻለሁ። አልሐምዱሊላህ ደርሻለሁ። ያኔ የናክልም ባይሆን አልሐምዱሊላህ ያኔ ከአረብ ሀገር ባልወጣም ብሰራም ማለት ነው። አልሐምዱሊላህ ጥሩ ነው፣ ጥሩ ላይ ነኝ ያለሁት። አልሐምዱሊላህ ረብል ዓለሚን። ግን አላህ ይጨምረልን ኢንሻአላህ። ጫንታ አይኖርብን፣ በሽታ አያምጣብን፣ አይመመን፣ የነሱም ዱዓ ይጣለን። እናግኝ፣ እንስጣቸው፣ ይሰድቁ፣ ይብሉ፣ ይረዱ፣ ሰቅሎ ይብሉ፣ ፍሪጅ አስገብቶ ይብሉ። ወላሂ ለአዚም ምንም አይጡብን ቤተሰቦቻችን። በልጄ ተጠቀምኩኝ፣ ወልጄ እኮ ተደሰትኩኝ የሚሉ ሰዎች አላህ ያደርጋቸው ኢንሻአላህ። አፉ በሉም አበዛሁባቸው። ግን ይሄን ያበዛሁባችሁ ምክንያት ምንድነው? ሁሌም አባት አደራ እናት አደራ እላቸዋለሁኝ ጓደኞቼ። እና አልሐምዱሊላህ ረብል ዓለሚን። አሁን እኔ ደግሞ እነሱ የመረቁኝ ምርቃት ምን አገኘሽ ብላችሁ ካላችሁ ሌላ ቀን እነግራቸዋለሁ። ብር አይደለም፣ ወርቅ አይደለም፣ ልብስ አይደለም፣ ቤት አይደለም፣ ሌላ ቀን እነግራቸዋለሁ። ወዳቸዋለሁ ኢንሻአላህ። አላህ ይጠብቃችሁ። የነሱም ዱዓ አይተወኝ። አሁንም ከጎኔ ይሁን። አሁንም ምጠቅማቸው ያሉትን ምጠቅማቸው። አሁን እናቴ ያለች አባቴ አሄራ ሂዶብኛል። አላህ ጀነተን ፍርዶስ ይበለው። እናቴ ደግሞ አሁንም አላህ ይጠብቅልኝ። አሁንም ላስደስታት፣ አሁንም አልሐምዱሊላህ ብላ የምትኖርበት ቀሪ ዘመኗ ተደስታ የምትኖርበት ነገር ማደርግላት ልጅ አላህ ያድርገኝ ኢንሻአላህ። እናንተም እንደዛው አላህ በሰላም ያገናኘን። ቻው። አፉ በሉኝ ስላበዛሁባችሁ።